እኔ ዩናይትድ ያንኳስ ይሰታል ብዬ ጭራሽ አላሰብኩም ታውቃለህ 200,000 ብር ይተበላል እንዳትተውት ነው ምንሽ ሀረባክ ሲጀምር የአርሰናል ደጋፊዎች ወላድ ነው የምታገቡት እሱም ወተት ፍለጋ አንተም ሰው ነህ ማንቸስተር ምናምን እያልክ አርሰናል ሙድ እያስከ ነው እኔ ሲጀምር ማለት የማንቸስተር ደጋፊው ተጫዋቹ የሚያጀለው ማንቸስተር ምናምን ይላል ዲ እያጃት ነው አታምርም እንዴ ይገባላታ ወሬን ነው ቁጭ በል ያንተ ቀሚስ ባየ ቁጥር እንዲ ሰፍ የሚያረገን ነገር ታቆማለሽ ምን ይመስላል በእናታችሁ እኔ ሲጀመር ባንተ ምክንያት ነው እዚህ ሰፈር ውስጥ ምን እንሰደው እዚህ ሰፈር ስማችን ቢጠፋ ባንተ ምክንያት ነው ምን አለበት አሁን እቺ የመሰለች ልጅ ብንተባበራት አታምርም በእናት ሲጀምር አንተ ምን አይናለ ማርታ በመጥባል ልጅ አይነት አውሩ ዝም በል እባክህ አሁን ከመቼ ጀምሮ ነው ሄሊቺክ መጀንጀር የጀመረው በቃ የዛች ልጅ ፍቅር ወጣለት ማለት ነው ቆይ እስቲ በኋላ እናናግረዋል ይራሱ ሊያብላላ ነው እንዴ አንተ እንደዚህ ተናግሩ ይራሱ እረበል ማርቲ ልብሴን ተጠይፈሽ ነው እንዴ ማርቲ እንደምትመጪ ባይቅ እኮ ተዘጋጅቼ ጠብቅሽ ነበር ሲጋራው ነው አንቺ እስከምትመጪ ብዬ እኮ ማዳበሪያ ብዬ ያስኩት ነች አሁንማ አንቺ መተሽልኛል ሱስ የሚባል ነገር የለም አረ አንተ ሲጋራውንም ጥሎታል እንዴ አንተ ፍዙ እቺን ጨነቅ ታውቃታለህ እንዴ እንዴ ምን እንዴ ትላለህ አንተና አብሮ የተማርከው ማርታ እኮ ናት ማርታ ምናምን ትላለህ እንዴ እቺ እኮ የነሱ ጎረቤት ናት በቅርቡ ምናምን ያገባችው እንዴ አገባች እንዴ እኔ ምን እስከ ዛሬ የሚጠብቃት የነበረችው ተከሰቺ ናት ማለት ነው እና ማርቲ እዚህ እንደምኖር ማን ነገረሽ ነይ በቃ ማሚ ጋር እንሂዳ ማርቲ ምን ነው እንደጠበቅሽው አላገኘሽኝም እንዴ አረ እንደሱ አይደለም እና ማርቲ ማሚ እኮ ቤቱ ጠፋሽ እንዴ ይቅርታ ቤቱ ጠፍቶባል ነይ እንሂድ ማርቲ ስልክሽስ እኔ እንጃ እኔ ደግሞ የቀደሙ ልጅ የሰረቀሽ መስሎኝ ኧረ እሱ እንደዛ ያደርገው ታውቂዋለሽ እንዴ ኧረ አላውቀውም ያው ሲያዩት እንደዚህ የሚያደርግ ልጅ አይመስልም ብዬ ነው
ለማንኛውም ወደ ራስሽ ብትመለሽ ይሻልሻል። ምን ሆንኩኝ? ትንሽ እኮ ነው ራሴን ያመመኝ። በቃ እራት ላቅርብ። ለካስ አሁን ነው ምሳ የበላነው። ማርቲ ምን ሆነሻል? ማርቲ ምን ሆንክ? እንጃ ምን ጊዜው አይታመንም። ያዱርዬ ምናምን አስነክቶሽ ይሆናል ብዬ ነው። እሱ እንደዚህ አያደርግም። ማርቲ ግን እርግጠኛ ነሽ? የሚያጨሱትን ምናምን አልነፉብሽም አይደል? ኧረ ደህና ነኝ። ትንሽ ነው በቃ ራሴን ያመመኝ። እንደዛ ከሆነ በቃ ነው እረፍት አድርጊበታ። ምን ተኝበት? እኔ ተኝ አንቺ ደህና ነኝ፣ አትጨናነቅ። ማርቲ ደህና ነኝ፣ አትጨናነቅ። እዚህ እንደምትሆን ገምቼ ነበር። አሁን ተነስ። ማሚ እያበደች ነው። ምን ዕቃ ወስደህባት ነው? ለምን ለኔ ስትል አትፈነዳ? እናትህ እኮ ናት። ያለበት ሁኔታ እኮ ይገባኛል፣ ግን እንደዚህ መሆን የለብህም። ትንሽ ከቆየህ እኮ ታብዳለህ፣ ትጎዳለህ። እስቲ ንገሪ፣ ከዚህ በላይ እንዴት ልበል? እንደዛ ሳፈቅራት ስወዳት አልነበረም? ሳጣትስ እንዴት ልሁን? ታውቃለህ፣ ዛሬ እንደማላውቃት ሰው ጸየፈችኝ፣ ራቀችኝ። ታውቃለህ፣ እኔ ማውቃት ማርቲ በእኔ ተስፋ ቆርጣ አታውቅም። አረ ደጋግመህ እየነገርከኝ ጆሮዬን አታደንቁረው። የማውቀው ነገር እኮ ነው። አውቃለሁ ምን ያክል እንደምትወዳት አውቃለሁ። ግን በቃ አለ አይደለ፣ ተዋት። ና ተነስ እንሂድ። የት አባት ነው ያመሸው? ከመቼ ጀምሮ ነው ደግሞ የኔ ማምሸት ያስጨንቅሽ ጀምሮ? ለኔ ስትልና ምንም ጦሮጦስ አትገባም። አሁን እቃውን የት ነው ያደረገው? ቀኑን ሙሉ ሳልጠቀም ነው የዋልኩት። አሁን ራሴን አሞኛል። እቃውን ስጠኝ። መኝታ ክፍል ነው ይዤልሽ መጣሁ። ቶሎ በል።
አያታ ለራሷ ጥቅም እኮ ነው የምትፈልገው። አርኔ ሳውን መሮኛል። ድሮም የማርታ ተስፋ ነበር የሚያኖረው። አሁን ግን በቃኝ። እንደውም ራሴን ባጠፋ ነው የሚሻለው። ገላገልከኛ? የሌባ እናት ከመባል ገላገልከኝ ወይንስ እያስፈራራህ ነው? ስማ፣ እኔ ቀደም ማዕፀነ ብሩክ ነኝ። አንደኛው ኤርሚያስ ቢሄድ ሌላኛው ኤርሚያስ ይመጣል። በላውን ልሸኝ። ሰላም ነው። ሰግጠ ቤት ድረስ ሸኘኸኛል። ምን ላድርግ ብለህ ነው? ቢያንስ እንኳን ሰዓቱ ከሄደልኝ ብዬ እኮ። ቆይ አሁን ምን ልታደርግ ወሰንክ? ምን አደርጋለሁ? የኔ ብትሆን ግን ደስ ይለኛል። ግን ማግባቷን እርግጠኛ ነህ? ከአወራሯ የተረዳሁት እሱ ነው። ግን እርግጠኛ ለመሆን እሞክራለሁ። እሷን ያንተ ለማድረግ የቻልነውን እናደርጋለን። አላውቅም፣ ግን ህይወቴ ከዚህ በኋላ ጨለማ ውስጥ የሚቀጥል ይመስለኛል። ምን እንዳይፈጠር ባላገኛት ይሻለኝ ነበር። እንደ ድሮ በተስፋ ብኖር። አታስዋሽኝና ግን ምንም አይነት ለውጥ የምታመጣ አይመስለኝም። እኔ በጭራሽ እሷን ስለማጣት ማሰብ አልፈልግም። ለማንኛውም ለራስህ ጊዜ ሰጥተህ ማሰብ ሳይኖርብህ አይቀርም። ለማንኛውም በቃ ቻው። በል እንግዲህ ሄሎ አንተ ትመጣለህ ብዬ ሳስብ ከሷ ጋር ውልክ ነው እንዴ? ምን እባክሽ፣ ዛሬ ቀኑን ሙሉ ስትወዛገብብኝ ማለችው። ገና አሁን ያው አስገብቻ አስተኛው። ያለመደባትን እንዴት በጊዜ ተኛች? አመማት እንዴ? አረ በጭራሽ ምን ያማታል? ቆይ ለማንኛውም እሷን ተዋትና እስኪ ስለ ራሳችን እናውራ። እሺ ምን ይሻላል ታዲያ? አንተ ምን አሰብክ? ይኸውልሽ በቃ አሁን ነገሮች ቦታ ቦታ እየያዙልኝ ነው። በቅርቡ የምንፈልገውን ነገር በእጃችን እናስገባለን። እሺ የሰመረ ህይወት ነው የሚኖረን። በርታልኝ። እሺ ልጆቹ እንዴት ናቸው? አረ ያለ ውትሯቸው እየጠየቁኝ ነው። ምን ብለው? ናፍቆናል እያሉ ነው። እሱማ እኔም በጣም ነው ናፈቁኝ። እሺ በቃ ደህና ደር። ይኸውልሽ የመገናኛ ጊዜያችን ሩቅ አይደለም፣ ቅርብ ነው። ማሪ ተነሳሽ መሰለኝ። በቃ ደውልልሻለሁ። ቻው ቻው። ወይ ማርቲ ነቃሽ እንዴ? አለው ውሃ እየጠጣሁ። ምን ነው ዛሬ ደካከምሽ? ደህና ነኝ። አይዞሽ አይዞሽ። እኔ ማር በቃ ረፍታ ትንሽ ላይ እሺ አለው ሳሎን እሺ
ስማ አንተ ዘረቤስ ምን አባተ ነው ደግሞ ራሴን ካላጠፋው ምናምን የምትለው? ትበላለህ ትጠጣለህ። ዝጋታም ብትሞት ራስህን እንጂ እኔን አትጎዳኝ። የማትመለስ ሴት የጠበቅ ቀን ነው አንተ የሞትከው። እኔ እንደሆንኩ ሳምንት አልቅሼ ይወጣልኛል። ደግሞ ከሞትክ በኋላ መመለስ ያለ መስሎሃል? በቃ ረፈደብኝ ነው ቤት ናችን ብቻ እንዴ ያልሽ እኮ ስታጎርሽ ለአራተኛ ጊዜ ነው። ይሄ መጨረሻ ነው። በቃ ቻው ቻው። ሰላም ሰላም አለ። ማነው? እንዴት ነሽ ማለት? ምን ነው የሞት መልአክ ያየሽ ትመስያለሽ? እንዴት መጣ? ምን ነው በመምጣቴ ደስተኛ አይደለሽም እንዴ? አይ ትመጣለህ ብዬ ስላልጠበቅኩኝ ነው። ለማንኛውም የፈለኩሽ ላውራሽ ነበር። መግባት እችላለሁ? እሺ መግባ። መጣ ማንም ያየህ ሰው አልነበረም አይደል? ኧረ በፍጹም። እንዴት ተመለስክ? ስልክና ሰዓቴን ወስጄ ቆይ ላምጣልህ። ችግር የለውም። የት እንዳስቀመጥኩት ስለማውቅ ራሴ ወስደዋለሁ። ምንድነው ቤቱ ጭስጭስ ይላል? ኧረ እኔ ሽተኛ ውስጥ የጣልሽው ነገር አለ እንዴ? በቃሽ ሰላም። ማታ ጓደኛሽ ደውላ ነበር እና እንዳመመሽ ስነግራት እመጣለሁ ምናምን ላይ ነው። እሺ
እወድሻለሁ። እሺ በሰላም ተመለስ። ቆይ ምን ልታደርግ ነው የመጣኸው? በመከራ ያቆምኩትን ተዳሪ ልበጠበጥ ነው የመጣኸው? መልስልኝ እንጂ ምን ይዘጋሃል? ልጠይቅሽ። እሺ ምንድን ነው የምትጠይቀኝ? ጠይቀኝ። በዚህ ስሜት አይሆንም። በዚህ ስሜት አይሆንም ማለት ምን ማለት ነው? ተረጋጊ። ተረጋጊ ማለት ምን ማለት ነው? መጠየቅ የምትፈልገውን ቶሎ ጠይቀኝና አውጣልኝ። እሺ በዚህ መንገድ ባይሆን ደስ ይለኝ ነበር። ቆይ ግን ማርቲ እኔን ድሮ ታፈቅሪኝ ነበር ወይስ ስሜትሽ ውሸት ነው? ማርቲ እኔ አሁን የመጣሁት ከአንቺ ጋር ያሳለፍኩትን አመታት ለመመለስ አይደለም። ግን ውስጤን የከነከነኝ አንድ ነገር አለ። እንዴት ቆይ በዚህ ፍጥነት እኔን ረስተሽ አዲስ ህይወት ለመጀመር ቻልሽ? ማርቲ ቆይ ግን ህይወታችን ውስጥ ምንድን ነው የተፈጠረው? ለምንስ ችግሩን ቁጭ ብለን አላወራንበትም? ችግሩስ እሺ ይፈጠር፣ ግን መተሽ አይኔን እያየሽ እንለያይ አትይኝም ነበር? አልችልማ። በሰዓቱ አይንህን እያየሁኝ እንለያይ ማለት አልችልም ነበር። እንደዛ ማድረግ ካልቻልሽ ታዲያ እንዴት እኔን ትተሽ መሄድ ቻልሽ? የከፋ ችግር ነበር። እሺ ምንድን ነው ችግሩ? እስቲ ንገሪኝ። አሁን ችግሩን የማስታወስበት አቅም የለኝም። እሺ ቆይ የእኔ ህይወት አያሳዝንሽም እንዴ? እድሜ ልኬን አንቺን ስጠብቅ መኖሬ ስለማልችል። እሺ ቆይ ምን ላደርግ? ታውቃለህ በህይወት ያንተን ስለመተው አስቤ አላቅም ነበር። ግን አንድ ቀን አባቴ ጠራኝና የጀመርኩት ህይወት ልክ እንዳልሆነና ፍቅር አጉሮኝ እንጂ የወሰንኩት ውሳኔም ትክክል እንዳልሆነ ነገረኝ። ታዲያ ለዚህ ነበር የተውሽኝ? ለዚህ ነበር የጨከንሽብኝ? ገንዘብ የለውም ቤተሰብ መብራት አይችልም ብለሽ በአንቺ ብዙ ነገሮችን ትቻለሁ። ታዲያ ቀርበሽ ብታስረጅኝ ይሄ የሚከብደ ይመስሎሽ ነው? እኔም አስቤው ነበር። በጊዜ ሂደት አንተን እንደፈለግኩት አድርጌ መቅረጽ እንደምችል አምናለሁ። ግን አባቴ አንተን እስከምቀይር ድረስ ሊሞትብኝ ነዋ። ለስንት ጊዜ ሲጓጓለት የነበረውን ወግ ማድረግ ካለ እናት ለፍቶ ያሳደገኝን አባቴን ይህንን ወግ ሳላሳየው ሊሞት እንደሆነ ሳስብ ከበደኝ። ስለዚህ በአባዬ ምርጫ ለትዳር ዝግጁ የነበረውን የአባዬን ጓደኛ ልጅ አገባሁት። እኔስ ኤርሚያስ ምን ይሆናል ብለሽ አስቤያለሁ። አሁን ስታፈቅሪኛለሽ? አሁን መልሱ ገብቶኛል። ኤርሚ ወይ ማርቲ፣ ከኔ ጋር ያለክ ነገር አብቅቷል። እኔ አዲስ ህይወት ጀምሬያለሁ። እባክህን ተወኝ በቃ። እሺ ግን አንድ ነገር እንኳን አድርጊልኝ። ምን? ጓደኛ ብቻ ነው። እና እሷ ምን አለች? ያው ምን ትላለች? እሺ ነው። የምርህን? እባክሽ ይመች ያናዳል። አያባል እስከ መጨረሻው ወደፊትሽ ምርጠኝ። እባክህ የሚሆን አይመስለኝም። ማለትማ እሷ ባለ ትዳር አይደለች። እንደ ድሮ መቀጠል የምንችል አይመስለኝም። ለምን አይሆንም? ይሆናል እንጂ ባልተብየዋ ገጀራው ነው ጥጉን እናስይዟል። ምን ሆነሻል ወንድም? በባልሽ ምትክ ይሆን ያለውልሽ ብለሽ ሄደሽ ልቧ ላይ ዱቅ ተረዳሽኛ ወንድም? በቃ እናንተማ ካላችሁ ብዙ ታወራላችሁ። እኔ በቃ ትንሽ ሮጥ ልበል። የምርና ከመቼ ጀምሮ? ከዛሬ ጀምሮ ነው። አይደብራችሁማ? በቃ ኧረ አይደብረንም። እሱማ እስከ መጨረሻው ወደፊትሽ ምርጠኝ።
አንተ ምን አለ እኔንም ፍቅር በያዘ ግን እኮ እውነቱን ነው። ሳቢ ግን ግድ ነው። አንቺ ሳመሻለ ተባለም እንዴ? ተሻለና ታዲያ እንዴት ናችሁ? አረ እንደውም የባሰብሽ ነው የሚመስለው። ፊትሽ እኮ ምንም ልክ አይደለም። ባይሆን የማማክራችሁ ነገር አለ። እስኪ ምንድነው ጉዱ? ተናገሪ። እንዲህ በደረቁም አይሆንም። ቡና ላፍላ? አንፈልግም። ካልፈለጋችሁሽ አረ ማርታ ወደ ጉዳዩ። ኤርሚያስን አገኘሁት። ማን ኤርሚያስ? ኤርሚያስ ነው። 10ኛ ክፍል የነበረው ረጅሙ ጠይሙ ልጅ አንቺ ፍቅሬ ነው? አዎ። ወይ እሱን ሰው ብለሽ ታወሪያለሽ እንዴ? እኔ ደግሞ ደህና ነገር መስሎኝ። እንዴት ያለሽ እንዴ? የአባት ስም እንኳን በቅጡ የሌለው ልጅ የኛ የወሬ ርዕስ እንዲሆን ትፈልጊያለሽ እንዴ? ከቻልሽ ስለሱ እናንሳ። እንኳን አሁን ተለያይተው ይቅርና ያኔ አብሮ መሆናቸው ራሱ ሲያናድደኝ። ያኔ እንደ ወንድነቱ ደስ ሲል ከማርታ ውጭ ማንንም የማያወራም ስትል ነው እንዴ? ታዲያ ድሮ ነው። እኔ ደግሞ ዝምተኛ ወንድና ወንድ ሰው ስለሚመቸኝ ነው። ዝም በይ እባክሽ። ማርቲ ማግባትሽን አወቀ? አዎ። እሱ ሳገባ ወለደ? እንደዛ ቢሆንማ በምን እድለኝ ነበር። የፈረደበትን ራይድ እየነዳ ክላክስ አድርጎብሽ ሄዳል። መቼስ እሱም እንደሚኪ ሹገር እያጫወተ ነው አትይኝ። አረ ነገሩ ካሰባችሁት የተለየ ነው። ምንድነው? ምን አይነት ደረጃ ላይ ነው? ምንድነው? ምን አይነት ደረጃ ላይ ነው? እስካሁን ድረስ እንደምመጣ ተስፋ አድርጎ እየጠበቀኝ ነበር። እርግጠኛ ነኝ አብረን ምን ብሎሻል? እሱማ አዎ እንዳገባሁኝ አሁን ባለውበት ህይወት በጣም ደስተኛ እንደሆንኩኝ ስነግረው ጓደኛሞች ብቻ እንሆን አለኝ። ምን አልሽ ታዲያ? እሺ ቆይ ባልሽ ቢሰማስ? እስከ መቼ ልደብቂው ነው እኮ? እሺ ቆይ በጓደኝነት ቀርበሽው እንድታምኑ ካደረገሽ በኋላ ማለት ቢጎዳሽስ? ያው ብቻሽን ስትሆኝ ጠብቆ አይበለውና ቢደፍርሽስ? ኧረ እሱ እንደዚህ አይነት ሰው አይደለም። ይህን ሁሉ ዓመት አቃጥለሽበት ላይ በቀልሽ ነው። ወንድ ልጅ እኮ ነው ይበቀልሻል። እና ምንድነው የምትሉኝ? ተነሺ። ድጋሚ ልታገኙ እንደማትፈልጊ አንቋሽሽ አይኑን እያየሽ ተናግሪያለሽ። ተነሺ እንሂድ። ቆይ እንዴ እኔ እንደዛ ማድረግ አልችልም። እንግዲያውስ አንቺ ማትቺ ከሆነ ያደርገዋል። ለጓደኛዬ መሆን አያቅተኝም። እንደዚህማ አይሆንም። ወንድ ልጅ እኮ ነው በክብሩ ቀልድ አያውቅም። ተረጋግተን መፍትሄ ብንፈልግ ነው የሚሻለው። ቀስ አድርገን ቁጭ ብለን ብናወራውስ? ይሄ ጥሩ ሀሳብ ይመስላል። የት ነበር ያገኘሽ? በስመ አብ! አንተ ዛሬ ቀኑ ምንድን ነው? ሰዓቱ ምን አይሄድም እንዴ? ስንት ሰዓት ነው? አሁን ነው? አይ በኋላ አሁን ይላል። ሲጀምር አንተ ራስህ ምን ሆነህ ነው? ማለት ከሁለት ደቂቃ በፊት እኮ ጠይቀው ነበር እኮ እኔ የምልህ የተነካካት ቸከሳለች እንዴ? አብረና እንዲው አለው። እኔ በየትኛው ሰዓቴ ነው ቆይ የምለከፈው? እና ይሄ ምንድን ነው? ወደኛ ናቸው አለበት እንጂ ካንተ ሌላ ማን ያሰድበናል? በልበል ጭው ይቀይር እንዴት ነህ? አሎ እንዴት ነሽ? ይገርማል። ዛሬም ድንጋይ ላይ ነህ? ምን ይደረጋል ብለሽ ነው? ድንጋይን የመሰለ ነገር ለማን ጥዬ? እንዴ ፉዙ ትተዋወቃላችሁ እንዴ? ምን እሺ ነው እስከዛሬ እቺን የመሰለች ጨነቅ ሳታስተዋወቂ? እንዴ ፉዙ ይሄ ዝም አሁንም አለ እንዴ?
እድሜ ላንቺ። ይኸው የመታወቂያ ስሜ ለመሆን ምንም አልቀረው። ስም አወጣጥ ላይ ጎበዝ ነኝ። እውነትም ፉዞ። አንቺ ምንድን ነው የምትይው? ተረጋጋ። ምን ፈልጋችሁ? አዎ ኤርሜስን ፈልገን ነበር። አይታችሁታል? እንዲህ እያላችሁ ነው የሰው ህይወት የምታበላችሁት። ኧረ ጭራሽ እኛን እናበላሽው። ከላይ አምራችሁ ውስጣችሁ ግን ተኩላ የሆነ ናችሁ። ብስማ ቆይ አንተ ምን አገባህ? የተጠየቀው አንቺ ራሱ ምን አገባሽ? አራጋቢ በቃችሁ። በእናትህ ወንድም የት እንዳለ ልትነግረኝ ትችላለህ? ኤርሚ ያው ቅርብ ሰዓት እኮ እዚህ ነበር እኮ። የት ነበር የሄደው? እስኪ ለማስታወስ ሞክር። እንግዲህ ለማስታወስ ብዙ ትደክሚያለሽ። እኛ ርቦናል፣ ደክሞናል። እዚህ ጋር ቀኑ ሙሉ ነው ያልነው። ይኸውልሽ ይህ ዘሬ መች ጠፋኝ ነው። ብር ፍለጋ እኮ ነው። እሷን ተዋት። በቃ እንደዛ ከሆነ እንደዚህ ሄዳችሁ እጠፈ ብቻ ነው የምትሉት። ከዛ ፊት ለፊት የሚታየው ቀዩ በር አለ እዛ ጋር። እኔ የምልሽ ማማዬ አንድ ለአራት ግን አይከብድም? እኔን እንደ ስኩርተም ቢሆን ያዙኛ። አረ ፍሬንዶች ማርታ እየፈለገችኝ ነው አሉ። ምን እሺ ነው? ሰው ልክ አስጠርታኝ ነው። አንተ ለምን እንደምጠራ እኔ ምን አውቃለሁ እንዴ? ጀለሶች እናንተ ነግራችኋት አይደል የመጣችሁ? አረ እኛ አልነገርናትም። አሁን እባክህ አስቸኳይ ጉዳይ ሳይኖር አይቀርም። ልባብ ሳያስፈልገኝ አይቀርም። እና በቃ እንፈልጋ። በባለፈው ተፍ ያልነው ልብስ። አረ እሱ ልብስ እኮ የለም። አንቺ ጋር ነው። አይደለም ባለፈው በምንድን ነው የተቃመው? ምን ሆነሃል እንዴ? እሷ ጋር እንዴ? እና እሺ ምን ተሻለ? እንዲሁኝ ሌላ ነው እንዴ? አረ እንደዚህማ እችኳ ጋር አትሄድም አንተ። የሆነ ነገርማ እናደርጋለን። እና ምን ተሻለ እንዴ? እድልህ ነው በለኝ። አንቺ ደግሞ የተቅለበለብሽ ነገሩን ገደል ከተቻለሽ እንደውም ባታወሪ ጥሩ ነው። ኧረ እባክሽ ሌላስ መተው የለም። ደፋር ልጁ መጣ መሰለኝ። በር ክፈት። ቦታሽን ያስኩብሽ መሰለኝ። ማርታ የለችም እንዴ? ወጣ ብላ ነው። እኛ ብቻ እንድናናገር ስለፈለገን እሷን ሸኘናት። እሺ በቃ ጥሩ። አምሮባል። አቀል ልጅ እባክሽ። ህይወት እንዴት ነው ታዲያ? ህይወት ከተባለ እንግዲህ እየኖርን ነው። የተወሰው እንደሆነ እኮ ያስታውቃል። ማንን ለመሸወድ ነው? አንቺ ልጅ ዝም በይ በእናትሽ። ለማንኛውም ከዚህ በላይ ከቆየ ቤቱን ጠቅላላ ነው የሚያግማማው። ቆይ እኔ ልጀምር። ኧረ እባክሽ ተረጋጊ። ኤርሚያስ ለምን መሰለህ የጠራን? ሁሉም ነገር አንተ እንደምታስበው አይደለም። አሁን ጠቅላላ ነገሮች ተቀይረዋል። አሁን አንተ እንዳትሰብከው ምንም የሚሆን ነገር የለም። ይሄን የህፃን ጨዋታን ወደዛ። ማርታ አሁን ባለትዳር ነች። የምትወደው ቆንጆ ባል አላት። ይኸውልህ ጓደኛ እንሁን ምናምን የሚለውን ሀሳብ ከአይምሮክ ብታወጣው ይሻላል። ይሄንን ነገር ከሷ ጋር አውርተን የጨረስን መስሎኝ። አውርታችሁ ነበር፣ እሱን እናውቃለን። ግን ሀሳብ ቀየረች። ይኸውልህ ይሄ ነገር ለትዳሩ አደጋ ነው ብለን ስላሰብን ነው። በቃ ይሄንን ነገር ከሷ ጋር ነው ማውራት የምፈልገው። ትደውልልኝ፣ እኔም እደውልላታለሁ። ንገሯት። አያፍርም እንዴ? እንደ ደህና ሰው ትደውልልኝ ምናምን ይላል።
ሰውዬሽ ምን እንዳለ አልሰማሽም? ትደውልልኝ እደውልላታለሁ ምናምን ብሎ አልወጣም? እንደዛ አለ እና አልደውልለታ። እንደሱ አይነት ምን ቆንጆ ሌላ ቀን ለስራ የሚሆነን አሪፍ ቦታ አገኘ? አዎ እስኪ እያየሁ ነው። ሳገኝ አሳውቅሻለሁ። እሺ ግን እንዳትጨናነቅሽ። አይ አልተጨነቅኩም። ያው ብዙ ቦታዎች እያየሁ ነው። በቅርቡ ማገኝ ይመስለኛል። በቃ ካገኘክ በኋላ በዛውን ቦታውን አየዋለሁ። ከዛ ብሩን አስገባልሃለሁ። እሺ የሚበላ ነገር ሰርተሻል አይደል? እንዴ ለዛው እጅ የሚያስቆረጥም ነው። የምትወደው ምግብ ነው የሰራሁት። ምን ነው? አይ ምንም። ረፈዳ ወይ ነቃሽ እንዴ? ኧረ ገና ነው ሰዓቱ። እኔ በጊዜ ስለተነሳሁ ነው። ወይ ቁርስ ልስራ? ኧረ አያስፈልግም፣ ውጭ እበላለሁ። አሁን እንዴት ነሽ? አሁን ደህና ነኝ። ሳርፍበት ደግሞ ይሻለኛል። በቃ እረፍት አድርጊበት በደንብ። ቻው፣ ሰላም ዋል። ግባ። የምናወራው ነገር እንዳለ ጓደኞችሽ ነግረውኝ ነበረ። ስልክ ትደውያለሽ ብዬ እየጠበቅኩ ነበር። ቆይ ሻይ ላፍላ አይደለ? አይ አያስፈልግም። አሁን የመጣሁት ስለኛ ብቻ ለማውራት ነው። ለምንድን ነው ሀሳብሽን የቀየርሽው? ከአንተ ጋር የማሳልፈው እያንዳንዷ ደቂቃ ያለፈውን ህይወቴን ከአንተ ጋር ያሳለፍኳቸውን የስኩል ላይፎችን እያስታወሰኝ ነው። እንዴ ታዲያ የምን ችግር አለው? ጥሩ እኮ ነው። ጥሩ አይደለም እንዴ? አይደለም አይደለም። እኔ ባለ ትዳር ሴት ነኝ። ስለዚህ ካንተ ጋር ያለኝ ጓደኝነት ልክ አይደለም፣ መቆም አለበት። እና የኔና ያንቺ ግን ስለዚህ እዚህ ላይ መቆም አለበት። እሺ እሺ፣ ከልብ ነው? አዎ ከልቤ ነው። ግን በምን? አንድ ቦታ አብረን እንሂድ። ወዴት ነው የምንሄደው? እመኚኝ፣ ግድ የለም። አልችልም። ለእስከ ዛሬው ጉዳቴ ላሳለፍናቸው የፍቅር ጊዜያት ስትይ ይሄን ብቻ አድርጊልኝ።
ትምህርት ቤቱ ግን ምንም አልተለወጠም። እኛ እንጂ የተለወጥነው እሱማ ምንም አልተለወጠም። አስበኸዋል? ጥበቃው በዛች ቀዳዳ ልንሾልክ ስንል መተው ከኋላችን ቢይዙን። ለምሳ እንደወጣ አውቄ ነበረ። ለማንኛውም ስለነበረ መልካም ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። ጥሩ ጊዜ ነበረ። በቃሽ፣ ደህና እደር። እሺ፣ ሰላም እደሪ። ማን ማንም ምን ሊሰራ ነው የመጣው? ትንሽ አሞኝ ስለነበረ ታች ከምወርድ እሱ ልክ ነው። የሰፈር ልጅ ነው። አሞኝ እና እንዴት ነሽ? አሁን ደህና ነኝ። በቃ እዚህ እኮ ታዲያ ብርድ ነው። እንግባ፣ ክፈችው በሉ። ላይተር ይዛል። ዛሬ ከነጋጭ ሳል እንዴ? አላጨስኩም። አሁን ገና ነው። ጥሩ ለውጥ ነው። በዚሁ ከቀጠልክ ለማቆም አይከብድ። ከዚህ በኋላ አይኗን ነው የሚመስለኝ። የደስታ ምንጭ ከእሷ ጋር በመሆን ነዋ። የሚወዱትን ሰው ከማግኘት በላይ ምንም የሚያስደስት ነገር አለ? ቀኑ ሙሉ ግን ምን ስትሰሩ ነው ያላችሁ? በቃላት ልገልጸው አልችልም። ታውቃለህ፣ ግን እንዲሁ በደፈናው ጥሩ ቀን ነበር ያሳለፍነው። ጥሩ ነው። ዋናው ደስተኛ መሆኑ ነው። ግን ባለቀ ሰዓት ትንሽ ችግር ተፈጥሯል። የምን ችግር? ንገረኝ፣ እኛ ፊክስ እናደርገዋለን። እሱ ሌላ ቀን እነግርሃለሁ። አሁን ትሸኘኛለህ ወይስ ልሸኝ? በቃ ና እንሂድ። ቻው በይ፣ መልካም ቀን። እንዴ ናንቺ ቁርስ በልተህ ትሄዳለህ? አይ ሰው እየጠበቀኝ ነው፣ ውጭ እበላለሁ። ኧረ ቆይ ደርሷል። አንድ ሁለት ጎረስ ቢያንስ። ችግር የለውም። ቆይ እሺ፣ ማታ ቶሎ ነው የምትመለሰው? አይ ማገኘው ሰው ስላለ አመሻለሁ፣ እደውልልሻለሁ። እሺ ቻው፣ በቃ ሰላም።
ወይ እየመጣሁ ነው። ኧረ ስሚኝ ጉድ ልንገርሽ። የምን ጉድ ነው ደግሞ? ከሆነ ወጠጤ ጋር አላየኋትም። እና ምን አልክ? ምን እላለሁኝ? እኔም አልናገረው ነበር፣ ግን ደግሞ ሳስበው ይሄ ለእኛ ጥሩ አጋጣሚ። በራሷ ጊዜ እጇን ትሰጠናለች። ትክክል ነህ። እንዲያውም ልጁን ከኛ ወገን ማድረግ ነው። አዎ ልክ ነሽ። እንግዲህ የሚሆነውን ነገር መጠበቅ ነው። በልና አሁን እሺ፣ እየጠበቅኩ ነው። መጣሁ፣ ይኸው ወጥቻለሁኝ እኮ። ምን ነው ከባልሽ ጋር ሰላም አይደላችሁም እንዴ? አረ ሰላም ነን። እና ታዲያ አሞሽ ነው? አይ አላመመኝም። ማለቴ ትንሽ ራሴን አሞኝ ነው። እና ታዲያ ለበሽታ ፊት መስጠት ጥሩ አይደለም። ብትታየው አይሻልም? አረ ደህና ነኝ። ትኩስ ነገር ስወስድበት ይተወኛል። ታዲያ ምን ልስራልሽ? ምን ስራልኝ ብልክ ምን ትሰራልኛለህ? አንቺ ስራልኝ በይኝ እንጂ እኔ ምንም ነገር እሰራልሻለሁ። እስኪ ምን ልስራልሽ? ሾርባ ነገር አሰኝቶኝ ነበር። በልቶ ስቀልድክ ነው። እኔ ደግሞ የምሬን ነው። እንዴ ታው ስቀልድክ ነው። እኔ ደግሞ የምሬን ነው። የምር ማታ ስሚ፣ ያዱርዬ ልጅ እዚህ ነበር እንዴ? ማንን ነው? ሰራትቼ ደግሞ የሱን ስም ላጣራ እንዴ? ኤርሚን ነው ማለቴ ኤርሚያስ ነው። እኔ ምን አውቃለሁኝ? አይ አልነበረም። እኔ ተኝቼ እኮ ነው ያልኩት። ጥሩ ግን ምን ነው? አሁን ስመጣ እዚህ ደረጃ ላይ አግኝቼው ነበር። ወይ አንተ ደግሞ እዚህ ብሎክ አይደል እንዴት ይሄዳል? ስሚ ይኸውልሽ፣ እኔ ስለሱ ጉዳይ ምንም አይመለከተኝም። የፈለገውን ሰው ሊሆን ይችላል። ቤቴ ሲደፈር ግን ዝም ብዬ የማይሰው አይደለሁም። እሺ ለማንኛውም በቃ እራት ልሰራራለህ። አያስፈልገኝም። አሞሻል፣ ተኝ። እኔ ራሴ ወስጄ እበላለሁ። እጅ አለኝ። እሺ ምን ሆነሽ ነው በዚህ ሰዓት ትደውያለሽ እንዴ? በቃ እንዳልሽኝ እንደባለ መቆጣት ሞክሬያለሁ። በቃሽ መሰለኝ። በቃ ጠዋት እደውልልሻለሁ። እሺ፣ ሁለተኛ በዚህ ሰዓት እንዳትደውይ።
አሁን አትምጣ ባሊ በኔና ባንተ ግንኙነት ደስተኛ አይደለም ልበል? ደግሞ ቤት እግዚአብሔር ነው። አትምጣ ማለት ተገቢ አይደለም። ወይኔ ምን ይሻለኛል? በቃ ቤት መፍረሱ ነው። ግን ትዳሬ ከሚፈርስ መናገሩ ጥሩ ይመስለኛል። እሱ ራሱ ግን በየቀኑ መመላለስ አይሰለቸውም እንዴ? ሰው ምን ይለኛል ተብሎ አይታሰብም? እንዴት አባቷ ነው ያማረባት! አምሮብሻል ልበላት እንዴ? ደግሞ ሌላ ነገር ታስባለች። የተሰጠኝን እድልማ ማባከን የለብንም። ምን ልትይ ነበረ? አይ ተው በቃ። አንተ ምን ልትለኝ ነበር? አምሮብሻል። አትቀልድ። የምሬን ነው ማርቲ፣ በጣም አምሮብሻል። ከሌላው ጊዜ ምን የተለየ ነገር አድርጌ ነው አምሮብሻል የምትለኝ? እሱስ እውነትሽን ነው፣ ሁሌ እንዳማረብሽ። ምግብ እየሰራሽ ነበረ መሰለኝ። ውይ እረስቼው ነው። ቆይ አጥፍቼው መጣ። እሺ ሰዓት ሆነ። እንጃ 2 ሰዓት ምናምን ቢሆን ነው። ወይኔ ጉዴ! ማነው? እኔ ነኝ ማሬ። ማነው? ምንድን ነው? ይህን ሁሉ ሰዓት ሳቋቋ ተኝተሽ ነበር? አይ አልተኛውም። እና ምን ምግብ እየሰራሽ ነበር? አይ ታዲያ ሁሉ ሰዓት ሳቋቋ ምን እየሰራሽ ነበር? ተኝቼ ነበር። አሁን አልተኛውም አላልሽም ነበር እንዴ? እንግዳ መጥቶ ነበር እንዴ? ኧረ አልመጣም ነበር። ምን ነው? 2 ብርጭቆ ተቀምጦ ሳይ ነው። የኔ ነው፣ የራሴ ነው። ጥሩ ነው። ምን አውቃለሁ። ቀኑን ሙሉ ተኝታ ነበር ዋለችው መሰለኝ። በስንት መከራ መሰለሽ ያስተኛዋት። ቆይ መቼ ነው ግን እቺን ሴትዮ የምንገላገላት? እኔ እንጃ። እኔ ማስመሰሉ በጣም የሚሰለች። በቃ እሷን የውሸት መሳም፣ የውሸት ማቀፍ፣ የውሸት መዳበስ። ውይ እንዴት እንደሰለችኝ ባቦሽ። የውሸት አንሶላ መጋፈፉም ተመችቷል። አንቺ ደግሞ እሱንም አናግሬሽ የለ እንዴ? በጣም ስለሰከርኩ ነው እኮ ያደረኩት። በዛ ላይ ደግሞ የአንቺን ፊት እያሰብኩኝ ነው ሳልወርድ ነበር። ለማንኛውም አልፏል። እኔ አሁንም አፈቅራለሁ። ግን ቆይ ለምንድን ነው የስችል ልጅ ጉዳይ አሁንም አናፋጥነው? ምን አውቃለሁ እኔ። መድኃኒቱ ተስማምቷታል መሰለኝ። የባሰ እያማረባት ነው የምትመጣው። ቆይ አሟታል ስትል አልነበር እንዴ? ትናንትናማ ያዛ አድርጎልኛል። ዛሬ ደግሞ የሌለ ፈታ ብላለች፣ ደህና ሆናለች። ለነገሩ መድኃኒቱም ቀስ እያለ ነው የሚሰራው ተብያለሁ። ለማንኛውም የኔ ፍቅር ይኸውልሽ ትንሽ ጊዜ ነው። እሺ እንገላገላታለን። እሷን ተያት። ይልቅ አንቺ እንዴት እንደናፈቅሽኝ ባወቅሽ። መናፈቅ ብቻ በቃ ቀን ሙሉ አንቺን አቅፌሽ ውዬ አቅፌሽ ማደር ይናፍቀኝ። የኔ ፍቅር ትንሽ ጊዜ ነው። እሺ ጠብቂ። ሂድ እባክህ ሞዛዛ። በቃ ቻው ቻው። አንቺ ደግሞ እንዳትነቃ እባክሽ።
እና ቁርስ እንኳን አትበላ? አይ ይቅርብኝ፣ ሰዓቱ የሚሏል ረፍቷል። በቃ እሺ፣ ሰላም ሰላም። በሩን ቆልፈኸው ነው እንዴ? በሩን ቆልፈኸው ነው እንዴ? ምናልባት እኮ ከመጣ ብዬ ነው። ምስሬ እኮ አንዴ ከተኛ ለሽንት ራሱ አይነሳም። በልና ልሸኝህ። እንዴ ማርቲን፣ እራት እኮ አልበላሁም። ቁርስ እንኳን ብላ አትይኝም እንዴ? ኧረ እራት ትበላለህ እና ላቀራርብ ነው። እኔ ምን ባልሽ ምንድን ነው ስራ? ለጊዜው የራሳችንን ቢዝነስ ለመጀመር ቦታ እየፈለግን ነው። ቆይ ግን እንዴት ወደዚህ ሰፈር መጣሽ? ማለቴ ያንን የመሰለ የአባትሽን ቤት ትተሽ? የአባቴ ቤትና መኪና ለአዲሱ ቢዝነሳችን ሲባል ተሽጦ ነው። እንዴት ማለት? ማለቴ የአባትና የእናት ንብረት እኮ ቅርስ ነው አይደለም? ደግሞ ከመሸጥ ማከራየቱ አይሻልም? ትክክል ነህ። ግን አባቴ ያወረሰኝ ቤት ውስጥ ስኖር ሁልጊዜም አባቴን ያስታውሰኛል እና እሱን ለመርሳት በጣም ብዙ ጥረት አድርጌያለሁ። ግን በፍጹም ካለሁበት ሀዘን መውጣት አልቻልኩም ነበር እና ብስሬ ነው ይሄንን ሀሳብ ያመጣው። ብስሬ በጣም ባለውለታዬ ነው። አሁንስ? አሁንም እኔ በቃኝ። በቃ ከዚህ በላይ መብላት አልችልም። ላነሳሳ? ይህንን ነገር ብነግራት ይሻላል። በኋላ ሳልነግራት ከምትጎዳ አሁን ነግሬያት የልቤ ቢወጣልኝ ይሻላል። ካጣኋትም ቢሆን ልጣት። ማርቲ። አቤት። ትላንትና ማታ አንቺ ተኝተሽ በስራ ስልክ ሲያወራ ነበረ። አዎ። ከማን ጋር እንደሆነ ታውቂ ነበር? አይ፣ ከማን ጋር ነው? ከአንቺ ሌላ ቤትና ትዳር ሳይኖረው አይቀርም። ምን ማለት ነው እሱ ደግሞ? ማለቴ ቺት እያደረገብሽ ነው። በቃ በቃ ውጣልኝ። ቆይ ማርቲ ተረጋጊ፣ ላስረዳሽ። ስሜን አትጥራ ብያለሁ። ማታ ስልክ ሲያወራ ሰምቼዋለሁ። እንዴ ቆይ ፊት ሰጥክ ትዳሬ መበጥበጥ አማረህ? እሺ ግን ተረጋጊ። ውጣልኝ። ደህና ነሽ ማርቲ? በሽታ ያንተ ነው። እሺ ውጣ። ኤርሚያስ፣ ዛሬ ጥሩ ስሜት ላይ አይደለሁም። አንተም ማስተናገድ አልችልም። ምን ነው ማርቲ፣ አስከፋውሽ እንዴ? ብቻዬን መሆን ፈልጌ ነው። እኔ ስፈልግህ እደውልልሃለሁ።
እሺ ግን ደህና ነሽ ማርቲ? አሁ በቃ አታስጨንቀኝ። ሄሎ ጓደኛዬ፣ የት ነሽ? በእናትሽ በጣም እፈልግሻለሁ። ብቻሽን ቶሎ ነይ። አዎ በጣም እፈልግሻለሁ። አሁኑኑ ነይ። እሺ አመመሽ እንዴ ጓደኛዬ? አይ አላመመኝም። ቁጭ በይ። እና ምንድን ነው ነገሩ? ወይኔ ታድዬ፣ አክስት ሉሉ፣ በእናትሽ በጣም ነው የጨነቀኝ። ቆይ አሁን እንዴት ብዬ ነው የምነግረው? ቆይ ማርቲ፣ ደፈርሽኝ አትበይኝና ልጁ የማን ነው እንዴ? የባሌ ነው። የማን ይሆናል? እና ምን አስጨነቀሽ? አይ አሁን ለመውለድ ዝግጁ አልነበርንም። ለዛ ነው የተጨናነኩት። አይ ማርቲ ምስኪን፣ እርግጠኛ ነኝ ይህን ነገር ሲያቅ ደስ ነው የሚለው። እንዳፍሽ ባደረገው። እኔ ግን በጣም ነው የተጨናነኩት። እሱማ ግልጽ ነው፣ ወንድ አይደለ? ሲያቅ ይደነገጣል። ግን ልጅ የራሱ በረከት አለ። ቆይሽ እንዴት ልንገረው? ቀላል ነው። ቆንጆ የራት ግብዣ ታዘጋጃለሽ። አንቺም ኮትሮ የበለጠ ቆንጆ ትሆኛለሽ። ከዛ ሰርፕራይዙን ትነግሪያለሽ። እስቲ እንሞክረዋለን። ጥሩ ሀሳብ ይመስለኛል። ግን ለምን እንደሆነ አላውቅም፣ በጣም ፈርቻለሁ። አረ ምን ያስፈራል? የማይሆን ከሆነ ደግሞ እኔ እነግረዋለሁ። እንዴ ይሄን ነገርማ ከራሴ ነው መስማት ያለበት። እሱን ተይውና በያውን ተነሽ። አክስት መሆኔን በማስመልከት እንቀውጠው። በሷ ምክንያት ነው እንደዚህ የሆንከው? ስማ፣ እሷን ካገኘህበት ቀን ጀምሮ ደህና አይደለም። ይህ ነገር ለአንተ ጥሩ አይደለም። አውቃለሁ። እና አሁን ሄደህ አናገርካት? ማርቲን ጠዋት ሳገኛት አሟታል መሰለኝ። በግድ ነበረ ስስቅ ነበረ። እሺ፣ እና ምን ተፈጠረ? ልታየኝ አልፈለገችም። አሁን በቃ ከምትጨናነቅ ደውልላት። እሷ ካልደወለችልኝ እኔ መሄድ አልችልም። ደግሞ የዚህ የተረገመ ባሏን ማንነት አላወቀችም። ግን የምር ሰውዬው ምን አስቡ ነው? ታውቃለህ፣ ብዬ ላጣላቸው እኮ ነው የመሰላት። ምን እንዳቀደ አላውቅም፣ ግን ሳስበው ሀብታም ፈልጎ የመጣ ይመስለኛል። ካልሆነ መላውን እኛ እንፈተዋለን። ብቻ እናረጋግጥ። አላውቅም፣ የእሷ ጉዳይ በጣም አስጨንቆኛል። እባክህ ፈጣሪ አለ። የምታጣት ቢሆን ኖሮ እስከ ዛሬ ታጣት ነበር። አንተ ፈልገህ ሲደክምህ ፈጣሪ ለአንተ ስላላት ያለበት ድረስ አመጣት። ባለትዳር ብትሆንም ግን
ልክ ያልሆነ ነገር አለ። ስለዚህ በቃ እኛ የቻልነውን ነገር እናደርጋለን። እሱ እውነት ብሏል። ብስሪ ወይ ዛሬ አንድ አዲስ ነገር አለ። ምንድን ነው እሱ? ቆይ በመጀመሪያ እራት እንብላና ከዛ ተረጋግቼ እነግርሃለሁ። አዲስ ነገር አለ ብለሽኝ እራቱስ እንዴት ይበላልኛል? ይልቅ ምንድን ነው ንገሪኝ። ቆይ አንድ ጊዜ መጣ። ምንድን ነው? ጭራሽ እሷን ትተህ እኔን ታገባለህ ብዬ ሳስብ አረገዘች ትለኛለህ እንዴ? እሺ ምን ላድርግ እንዴ? አንቺ ደግሞ ተረጅኛ። ይልቅ ይኸውልሽ መፍትሄ መፈለጉ ላይ እናተኩር። ሄሎ ይቺ ደግሞ በዚህ ሰዓት ከማን ጋር ነው የምታወራው? አባት መሆኔን እያወሽኩ ነው። በዚህ ፍጥነት? ምን እባክሽ፣ ደስታዬን እኮ መቆጣጠር አልቻልኩም። ይቅርታ አድርግልኝና የኔ ባል ማርገዜን ስነግርህ የምትናደድብኝ ነበር ይመስለኝ። ለምን እናደዳለሁ? በእርግጥ ያው ያለ እቅዳችን ቢሆንም ልጅ ደግሞ በረከት ነው። ዋናው እኛ ደህና ነን፣ ዋናው ጤና ነው። ስለተረዳኸኝ አመሰግናለሁ። ምን ነው ነገር ግን ምንድን ነው? ብትታዩ አይሻልም? እስቲ ቆይሽ ታየዋለሁ። ከእርግዝናው ጋር የተገናኘ ነገር ይሆናል እንዴ? እኔ እንጃ። እስቲ ነገ ለመታየት አስቤያለሁ። አዎ ብትታዩ ነው የሚሻለው። ያው ለልጃችንም ደህንነት ሲባል ካስፈለኩሽ በማንኛውም ሰዓት አለው። እሺ ስራ ነው ምናምን ብለሽ እንዳትሰደድ። ኤኒ ታይም ደውዪልኝ። በቃ ልሞት ነው ማለት ነው። ይኸውልሽ ሌላ ቦታ ሄደን ቼክ እናደርጋለን። በቃ ስህተት ነው የሚሆነው። ዶክተር እኮ እርግጠኛ ነው የነገረኝ። በዛ ላይ ደግሞ የሕክምና ውጤቱን አሳይቶናል። አይሆንም በጭራሽ። ይኸውልሽ የሆነ ነገር እናደርጋለን። በቃ ስቄ እንኳን ሳልጨርስ ቆይ አምላኬ ምን አድርጌው ነው? ተይ እንደዚህ አትበይ። በቃ ይኸውልሽ እኔ የማውቃቸው ስፔሻሊስት ዶክተሮች አሉ፣ እነሱን እናማክራቸዋለን። አይዞሽ ምንም አትሆኝም።
አንተ ግን ለምንድን ነው የማታወኝ? በቃ የራሴን ህይወት ልኖርበት። ቆይ ግን የኔ መጎዳት ነው የሚያስደስትህ? እስቲ ንገረኝ። እኔስ ቆይ አላሳዝንሽም? ገና ለገና ያንቺን መምጣት በጉጉት ስጠባበቅ። እሱም ማሰብ የነበረብህ እኔም በውሸት ቀርበህ ከባለቤቴ ጋር ልታጣላኝ የውሸት ታሪክ የቀመርክ ጊዜ ነው። እሺ እንዴት እንደዚህ ትገምችኛለሽ? ይሄ ነገር በጭራሽ ውሸት አይደለም። እስከ ዛሬ ድረስ ስናፍቅሽና ስጠብቅሽ ኖሬያለሁ። እሱ ያንተ ምርጫ ነው። እኔን ያጣኸኝ በእኔ ምክንያት ሳይሆን በራስህ ምክንያት ነው። አንድ ነገር ልንገርህ፣ አባዬ እንደውም እውነቱን ነው፣ ትክክል ነው። ሱሰኛ ትዳሩን ህይወቱን በሙሉ ሱስ ነው። ያኔ እሺ ብልክ በምን ልታስተዳድረኝ ነበር? ምን ልታበላኝ ነበር? የአባቴን ንብረት እየዘረፍ በእሱ ልተዳደር ነው? እሺ ሌላውንስ ተው። በአባቴ ብር እየጠጣክ ልደበድበኝ ነው? ከእናቴ የወረስከውን ሱስ ለሌል ታወርሰኝ ነው እንዴ? ታውቂያለሽ፣ ከአንቺ ጋር ፍጹም ሰላም ይሰማኝ ነበር። ዛሬ ግን አስከፈተሽኝ። ከእንግዲህ ወዲህ እኔ ማርቲ ሞታለች። መልካም ህይወትሽ። አንተ ምን ነው? ለንኩታለ እድሜ ልኬን ስጎዳ አይደለ እንዴ ኖርኩት? ግን የጎዳ ሰው የለም። ራስህን በራስህ ነው የጎዳ። እሱን አንቺ አታውቂም። አንቺ እኮ የራስሽን ስሜት ብቻ እኮ ነው የምትከተዩ። አንተም አታውቅም የኔ ፍላጎት ምን እንደሆነ ታውቃለህ? ቆይ እኔ ምንህ ነኝ? አየህ እናቴን ልትለኝ እንኳን አልፈለክም። እድሜ ልክህን እየወነጀልከኝ ነው። አንቺ ነሽ። በአንቺ ምክንያት ነው እንደዚህ ሆኖ። ከማንም ጋር እየተዳራሽ ባትወልጂ ኖሮ ከተናቀች ሴት የተወለደ የተናቀ ሰው አልሆንም ነበር። አዎ እኔ ነኝ። እሺ ምን ላድርግ? ማድረግ የነበረብሽማ አለመልከስከስ ነበር። ዝም በል በቃ። ከዚህ በላይ አትጉዳኝ። አንተም ማቀፌ ነው ጥፋት? ገዛ አባትህ አላቀውም ብሎ ክዶ እኔ ልጄ ብዬ ማሳደጌ ነው ጥፋት? አንተም ማብላትና ማጠጣት ክብሬን እየሸጥኩ አንተም ማሳደጌ ነው ጥፋቴ? ንገረኝ እስቲ የቱ ነው የኔ ጥፋት? ቢገባህ እኮ ላንተ ነው ይሄ ሁሉ የሆንኩት። ከቤተሰቦቼ ከጓደኞቼ የተገለልኩት እኮ የማንንም ዲቃላ መጣች ተብዬ ነው። የተሰደብኩት የተዋረድኩት እኮ ባንተ ነው። ሁሉንም ነገሬን ያጣሁት የዚህ ሁሉ ክፍያ የገዛ ልጄ ሳይቀር ሴሰኛ ተብሎ መሰደብን አተረፈልኝ። ላንተ ስል ዝቅ ብዬ አንተ ደግሞ ቀና ልታረገኝ ሲገባ ጨፈለከኝ። ይቅርታማ ተሳስቼ ነው እና ሁለት ደልብደኝ። ይቅርታ በቃ እናትህ እኮ ነኝ። ጥዬ አልጥልህም። ከነጂ ነው ያስከፋሁሽ። ፍቅር አውሮኝ ነው። ተነስ ልጄ በቃ ተነስ።
አሁን ግን ይተዋል። ያበደሽ ልጅ እኮ ናት። አልበላው አልጠጣው አቋሟ ምን ይሰራልኛል አባቴ? አንተ ምን ሆነ ነው? አንተ ደግሞ እያወቅ ልጅ ከዛች ልጅ ውጪ በምን ምክንያት እንደዚህ ሊሆን ይችላል? አረ ይሄ ነገር መተጋገዝ ካለብን እንተጋገዝና ይሁን ነገር እንፍጠር። ተክልዬን እኔ እየፈራው ይሁን ነገር እንዳይሆን እና እሺ ቆይ ምን ልናርግ? ወይ ባልዩን ጠብቀን እናጠናቀው እንዴ? አንተ ደግሞ ሆነም በል እሷ ካልወደደችው ምን ልናረግ? እሺ ምን እናርግ? ወይ ካልሆነ እግሯ ስር ወድቀን እናስማማት። አብቅቷል። ምንም ማድረግ አይጠበቅባችሁ። እሷ በእኔ ተስፋ ቆርጣለች። እስከ ዛሬ ጠበቅኳት። ቢያንስ እንኳን ለኔ ቅንጣት ያለ ፍቅር ካላት ብዬ ነበር። እና ቆይ እያልክ ያለኸው ከዚህ በኋላ አልጠብቃትም አልፈልጋትም ነው? ካሁን በኋላ አላስብም። ምን ሆነሻል ዛሬ? እንዴት ያለ ንግግር ነው የምትናገሪው? ያዙ እንጂ ምን ታኛለህ? ለምን ቆይ ለምን እንደዚህ ትጫወትብኛለህ? አምኜህ ነበር። ቆይ ለምን? ይኸውልሽ ማሪ እንደምታስቢው አይደለም። ጀምር ሚስትና ልጅ እያለ ያገባኝ ለንብረቴ ስትል ነው። ቆይ እንዴት አባቴ ለባለ ትዳር ወንድ ዳረኝ ነው ወይስ እሱንም ከአባት ጋር ሆናችሁ አታላችሁት ነው? አንተም አባትን ቅሌታም ናችሁ። እሺ ባለጌ ናችሁ። ማሪ እባክሽ ተረጋጊና ሁሉንም ነገር ላስረዳሽ። ምንም አልረጋጋም። ሲጀመር እኔ ነኝ ጥፋተኛዋ። የትም የማላውቀውን ሰው ለአባቴ ፍላጎት ብቻ ብዬ ማግባቴ። አሁን ውጣልኝ፣ 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 በቃ ውጣልኝ፣ 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 በቃ ውጣልኝ፣ ውጣልኝ፣ ውጣልኝ።
ቆይ ግን ኤርሚያስ ይቅር የሚለኝ ይመስልሻል? ለምን አይልሽም? ማይን ከሆነ ደግሞ እኔ ጧት ሄጄ አናግረዋለሁ። አይ እኔ አሁን ነው የምፈልገው። በዚህ በሌሊት? አረ ቆይ አንዴ። ኤርሚያስ የለም? የለም። ማርቲ? አዎ ማሚ አስታወሽ? ከዚህ ሁሉ ጊዜ በኋላ እንዴት መጣሽ? ታሪኩ በጣም ብዙ ነው። ኤርሚያስ የለም? ቆይ የት እንዳለ አያውቁም? ይሄድበትን ይነግረኛል ብለሽ ነው? አንቺ መጣሽ እንጂ ልጄን አጥቼው ነበር። ከራስሽ ጋር ይዘሽው ሄደሽ ነበር እኮ። ለሱ እንዲህ መሆን ተጠያቂዋ እኔ ነኝ። የተፈጠረ ነገር እንዳለ ገብቶኝ ነበር። አንቺ መመለስሽ ልጄን መለሰልኝ። እቴቴ ስላደረኩት ነገር ግን በጣም ይቅርታ። ልጄ ከራሱ በላይ ይወድሽ ነበር። ምን እንደተፈጠረ ባላቅም ህይወት በጣም ከባድ ሆነችበት። ልጄ ምን ነው? ተረጋጊ ማዘር፣ ደህና ነው። ትንሽ ጠብ ነገር ነው። ማኑ እንደዚህ ያደረገ? አንቺ ደግሞ እዚህ ምን ታደርጊያለሽ? አታፍሪም እንዴ ጭራሽ ስትመጪ? ቆይ ባልና ሚስት ተደራርባችሁ ምን ልታደርጉት ነው? ቆይ ለምንድን ነው የማታውቁት? በእኔ ምክንያት ነው አይደለ? ኤርሚ በጣም አዝናለሁ። ለሱ ደግሞ በጣም ይቅርታ። አሁን ማስመሰሉን ትተሽ ከዚህ ውጪ። ኤርሚ ይቅርታ አድርገህልኝ ከጎኔ እንድትሆን እፈልጋለሁ። አውቃለሁ በጣም ብዙ በድያለሁ። አዎ በጣም በድለሽኛል፣ ብዙ አስከፍተሽኛል። ለአንድ ገለዋን ቸርቸራ እንኳን ላሳደገችው እናቴ መሆን እንዳልችል አድርገሻል። ጊዜን በላሽው። የህይወት ኪሳራ ውስጥ ነው የከተትሽኝ። ለእኔ ግን ባፈቀርኩ አይገባኝም። እሺ ኤርሚ እዛ ሁኚ። አሁን በቃ የሚሰበር ልብ የለኝም። ሁሉንም ነገር ትቼዋለሁ። አሁን ከዚህ ውጪ ልትሞት ነው። ትንሽ ከፍ ማርቲ፣ ቆይ ግን ለምንድን ነው እስከዛሬ ያልነበርሽ? ነገሮች በሙሉ በፍጥነት ነበር የሆኑት። ለመናገር ጊዜ አላገኘውም ነበር። በጣም ይቅርታ። ይቅርታ አድርግልኝና ከኔ ምንም አይነት ገንዘብም ንብረትም አታገኝም። ምክንያቱም ሁሉንም ለበጎ አድራጎት ድርጅት ሰጥቼዋለሁ። ገንዘብ ፈልጌ አይደለም የመጣሁት። ይቅርታሽን ብቻ ነው የምፈልገው። ምክንያቱም ማዝነሽብኝ እንድታልፊ አልፈልግም። እሷ አትሞትም። ተለውጠሃል ብዬ አስባለሁ። በድጋሚ ይቅርታ አድርጊልኝ። በቃ እኔ ገንዘብ አብሮኝ ነበር ሁሉንም ነገር ሳደርግ ነበር። አሁን ግን ከልቤ ተጸጽቻለሁ። የአባትሽንም አደራ ስላልተወጣሁ በጣም ይቅርታ። መልካም ሁኔታ እመኝልሻለሁ።
ምን ልታረጊ ነው? የለፋበትን ትራንስፈር ላድርግለት። በድሎሻል እኮ። ቢሆንም ክፋትን በክፋት መመለስ ጥሩ አይደለም። ያን ሁላ ነገር አድርጌ ያን ሁላ ነገር ተናግሬክ አሁንም ከኔ ጎን ነህ። ይህ እኮ ለእኔ አይገባኝም ነበር። እንኳን ተናግረሽ ከዚህም በላይ ብታረጊ ይቀርልሻል። ከጎን ሆኜ ብዙ አመታቶችን ብናሳልፍ ደስ ይለኝ ነበር። እናሳልፋለን ማለት ነው። አልቅሰሽ ልታስለቅሽኝ ነው አይደል? እስኪ አሁን ደስ እንዲል ድሮ ስትዘፍኝልኝ የነበሩትን ዘፈኖች። አሁን እኮ ድምጼ እንደ በፊቱ አያምርም። እሱን እኔ ብፈርድ አይሻልም? እሺ በቃ ተይው፣ ሌላ ቀን ትዘፍኝልኛለሽ። እሺ ምን ላድርግሽ? ተነሱ ተነሱ ተነሱ። ምንድን ነው? ተነሱ፣ ቁርስ ደርሰዋል። በኋላ እንበላለን። ተነሱ። እሷ እራትም እራሱ አልበላችም። ሰውነቷ ይጎዳል። ተመልሳ ትሆናለች። ማርቲ አዳምጪኝ በእናትሽ። እማ ምንድን ነው? ምን ሆነ ነው? ማርቲ ሞታለች። ማርቲ እማ ኧረ ድረሽልኝ። ምንድን ነው? ማርትዬ በእናትሽ። ምንድን ነው? ማርቲ ለፍቅራችን ስትይ ምንድን ነው? ምን ሆነ? በእናትሽ ማርቲ። ኤርሚ የልጅነቴ አንተ ማለት ልክ ለኔ የተፈጠርክ ያክል ሆኖ እስከሚሰማኝ ነፍስ ካወኩበት ጊዜ ጀምሮ ሲከፋኝ ከጎኔ ስደሰት ከጎኔ የማገኝክ ውድ እንቁዬ ነህ። ላንተ እኔ የተሰጠውክ ምላሽ አይገባም። ላንተ እኔ የሰጠውክ ምላሽ አይገባም ነበር። ትልቅ ፍቅርንና ደስታ ልሰጥክ ነበር የሚገባው። ግን አልሆነም። ፈጣሪ አልፈቀደም። ልክ እንደኔ የምትወዳትን ይስጥ። ከኔ በላይ የምትወዳትን አልልህም እሺ ነው የሚለው። ከኔ በላይ የምትወዳትን አልልህም እሺ
እና ምክንያቱም ለኔ የነበረ ፍቅር የፍቅር ጥግ ስለነበረ ከዚህ በላይ ፍቅር የለም። ከኔ በላይ የምትወደን ይስጥ። ሰላሙን እመኝልሃለሁ። እኔም በመጠበቅ ሳትሰራ ገንዘብ ሳትይዝ ያባከንክበትን ጊዜ እኔም በመጠበቅ ሳትሰራ ገንዘብ ሳትይዝ ያባከንክበትን ጊዜ ይክስልሃል። እንደዛ ብዬ ግማሹን ላንተ ግማሹን ለበጎ አድራጎት እንዲውል አስቤያለሁ። መልካሙን እመኝልሃለሁ።